ሰሞኑን በማህበራዊ ሚዲያው ላይ በስፋት መነጋገሪያ የሆነው ጉዳይ የቲክቶከሯ ዩቲናስ ጉዳይ ነው። ዩቲናስ እንግዲህ በቲክቶክ ስራዎቿ ተወዳጅነትን ካተረፉ የሀገራችን ቲክቶከሮች መካከል ተጠቃሽ ናት። እንግዲህ እርሷ በአሁኑ ወቅት ከ2 ሚሊዮን በላይ ተከታዮችን በቲክቶክ ማፍራት የቻለች እንግዲህ የምትሰራቸው ቪዲዮዎችም ብዙዎች የሚወዱትና ላይክ የሚያደርጉት ቪዲዮ ነው እና ሰሞኑን እንግዲህ እሷ ያው የእስልምና እምነት ተከታይ መሆኗ ይታወቃል። ነገር ግን በፔጇ ላይ አንድ ቪዲዮ ትጭናለች። ምንድነው ይሄ በምስሉ ላይ የምታያቸው ፎቶዎች እንግዲህ ከቪዲዮዎቿ ላይ የተወሰዱ ናቸው። የነጠላ ለብሳ በኦርቶዶክስ ቤተክርስቲያን ከአንድ ወንድ ጋር አብረው የሚታይ ፎቶ ከወጣ በኋላ እንግዲህ ብዙዎች አስተያየታቸውን እየሰጡ ይገኛሉ። እንግዲህ ስለሷ የተነገረው ሀሳብ እንግዲህ ከእስልምና ወደ ኦርቶዶክስ ተዋህዶ ሃይማኖት እንደቀየረች ተደርጎ በስፋት ሲሰራጭ ነበር። በእርግጥ የሚታዩ ቪዲዮዎችም እንግዲህ ይሄን ያሳዩ ነበር። ነጠላ ለብሳ በቤተክርስቲያን ተሳልሞ ሲወጡ የሚያሳይ ቪዲዮ ነው እና ታዲያ ያ ቪዲዮ ከተሰራጨ በኋላ ብዙዎች እንግዲህ አንዳንዶቹ በአድናቆት አንዳንዶቹ እንግዲህ ሲሰድቧትም ነበር። እንግዲህ ዛሬ ላይ በሰራችው ሌተስት ቪዲዮ ይሄኛው ነው ሌተስት ቪዲዮ በፔጇ ላይ የተጫነው። እንግዲህ የእስልምና እምነት ተከታይ መሆኗን ያሳያል። ሃይማኖቷን እንዳልቀየረች ነው የሚያሳየው ቪዲዮ እና ዋናው የዚህ ቪዲዮ ፖይንት ምንድነው? ሰዎች እንደሚታወቀው ሃይማኖት የግል ነው ሀገር የጋራ ነው የሚባል አባባል አለና ይሄን አባባል ግን አብዛኞቻችን የተረዳነው አይመስልም። እንግዲህ አንዳንዶች ከሆነ ሃይማኖት ወጥተው ወደ ሌላ አዲስ ሃይማኖት ሲቀላቀሉ አዲስ የገቡበት ሃይማኖት ተከታዮች በጣም ሰፖርት ያደርጋሉ፣ ያን ነገር ፕሮሞት ያደርጋሉ። የቀድሞ ሃይማኖት የተወችባቸው ቡድኖች ደግሞ ይሄን ነገር ይቃወማሉ። ስም ማጥፋት አንዳንዴ እስከ ግድያም ዛቻ ይደርሳልና እንግዲህ እንደሚታወቀው ሰው የማመንም የመካድም መብት አለውና አንድ ሰው ሃይማኖቱን ስለቀየረ ምንም እኛን የዛ ሃይማኖት ተከታዮችን የሚያሳድረው ተጽዕኖ የለም። አዲስ የሚሄድበት ሃይማኖትም ምንም የሚፈጥረው ቫልዩ የለውም። የሆኑ ሰዎች የኛን ሃይማኖት መቀላቀል ወይም ደግሞ የዛን ሃይማኖት ተከታይነታቸውን መተው እንግዲህ የኛን ሃይማኖት ልክም አያስብለውም ስህተትም አያስብለውምና ይሄ እየታወቀ ሳለ ግን በቲክቶክ ላይ እንግዲህ በጣም ብዙዎች በጣም ሲሰድቧት ነበር። ሃይማኖቷን እንደካደች ተደርጎ በጣም የስም ማጥፋት ሁሉ የዛቻ ሁሉ ሲደርስባት ነበር። በተቃራኒው ደግሞ እንግዲህ ሄደችበት የተባለው ሃይማኖት ተከታዮችም ደግሞ በጣም አድናቆታቸውን እየገለጹ ትክክለኛውን መንገድ እንደመረጠች አድርገው ሲያወሩ ነበር። ያው የግለሰቧ መብት ነው የፈለገችውን ሃይማኖት የመከተል። በዚህ ጉዳይ ላይ እኛ ገብተን በቡድን ተቧድነን መወቃቀስ የለብንም እና ይሄ ቪዲዮ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ዩቲዩብንም ጨምሮ ዩቲናስ ሃይማኖቷን እንደቀየረች ተደርጎ ሲሰራጩ የነበረው መረጃ በመጀመሪያ ደረጃ ቲክቶከሯ ሃይማኖቷን አልቀየረችም። ብትቀይርም የራሷ ጉዳይ ነው። ብዙዎችን ለሁለት ከፍሎ በአድናቆትም ጥላቻም ወይም ስድብም ሊያደርስ የሚችል ነገር የለም። እንግዲህ ይህን ቪዲዮ የሰራነው በዋናነት እንደዚህ አይነት ነገሮች ቢተዉ ሰዎች የግለሰብ መብቶች ናቸው። በግለሰብ መብቶች ላይ ግለሰቡ እንጂ እኛ እንደ ማህበረሰብ ቫልዩ የለንምና ሰሞኑን እንግዲህ የሐሰት መረጃዎች በሷ ጉዳይ ላይ በስፋት ሲሰራጩ ስለነበር ነው ይህን ቪዲዮ መስራታችን። እስቲ እናንተም ሰዎች ሃይማኖታቸውን መቀየራቸው ይቀየሩበት የተባለውን ሃይማኖት ይጎዳል ወይስ ይጠቅማል ብላችሁ ታስባላችሁ? አስተያየት ሀሳባችሁን በኮመንት አጋሩን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ